ሰላማችሁ እንደ ምድር አሸዋ ብዝት ይበልኝ። ከሀገር ውስጥና ከሀገር ውጭ ያላችሁት ውድ የዚህ ቻናል ቤተሰብ የሆናችሁት በሙሉ ይህን ቻናል ሳብስክራይብ በማድረግ እስካሁን ድረስ ሳብስክራይብ ያደረጋችሁ እንድትጨምሩኝ በአክብሮት እየጠየኳችሁ የዛሬ ትሁት ተከታታይ ድራማ በጣም በሚገርም ሁኔታ ላይ ደረጃ ላይ ነው ያለውና በዛሬው ክፍል ላይ አትኩረን የምናያቸው ጉዳዮች ወይንም ነጥቦች አሉኝ። እነሱ ምንድናቸው ከተባለ አንደኛ ካሌብ በተመስገን እጅ ታግቶ የነበረው ጉዳይ ነው። ሲቀጥል ደግሞ ቲና ለተመስገን በጣም ወሳኝና በጣም ከባድ ምስጢር የህይወቷ ምስጢር እድሜ ልኳን እሷ ያፈረች እየደበቀች የነበረችውን ምስጢር ሊዘረግፍለት ዛሬ በመወሰኗ በጣም የተሰማንን ቁጭት የተጠባበቀን እናያለን ነው። እና ምንድነው የተፈጸመው ነገር? በዛሬው ክፍል እነ ዳንኤልና ኢደን አልገቡበትም። እና ምንድነው እነዚህ አራቱ ገጸ ባህሪያት ያሳዩን ነገር ምንድነው? አንደኛ ተመስገን ካሌብን አግቶ በሱ ፋንታ ከካሌብ አባት የሆነ ነገር መወረድ ፈልጎ ነበር። እሱም አልተሳካለትም። ቢሆንም ግን አባትየው እንደዚህ ያደረገው በጣም ብልጥ በመሆኑና ተረጋግቶ ነገሮችን ማሰብና ማሰላሰል ስለሚችል ነው። እና ምንድነው የተደረገው? አግቶ ትሁትን እንዲሰጥ ነበር። ግን እሱ አልፈለገም። ከፈለክ አንተ ስራ የለም እንደ ብሎ ጭራሽ አንተ ስራ ፈት ምናምን ብሎ ሲያሹፍበትና ሲሳለቅበት ነበር። እናም በስተመጨረሻ በአእምሮ ጨዋታ ተበለጠና ተመስገን ምንድነው ያደረገው? ለቀቀው፣ ካሌብን ማለት ነው። ከዛ ወጥመድ ነፃ ወጡ። ሲቀጥል ደግሞ ባልታሰበበት ምክንያት ያንን ደግሞ ተመስገን ማለት ካሌብ አልነቃምና በቤተሰቦቹ ላይ መጥቶ ተናደደ። እናንተ ምንኛ ብትጠሉኝ ነው እንደዚህ ለኔ አክብሮት የሌላችሁ? እንደዚህ በሰው እጅ ታግቼ ምንም እናንተ ጥረት ያላደረጋችሁልኝ፣ ልታስፈቱኝ ምንም ያልሞከራችሁ ለምንድን ነው? እናንተ ቤተሰቦች አይደላችሁም ወይ? በማለት በትሁትና በአባቱ ላይ ከፍተኛ ቁጣን ያሳየበት ክፍል ነው። እናም ትሁት ልታስረዳው ብትሞክርም ካሌብ ግን ሊረዳት አልቻለም። እናም ምንድነው እንደውም ለኔ ቲና ትሻለኛለሽ ብሎ ከቲና ጋር ወደ ነበረበት ልመለስ እያፈገፈገ መሆኑን የተረዳንበት ክፍል ነው። ምንም ቢሆን እስኪ ቤተሰቦቼ እናንተ እስኪ ሀሳባችሁን የሰጣችሁ ማለት ነው። ካሌብ ለምንድነው ማስተዋል ያቃተው? እናንተ አሁን እዚህ ላይ እስኪ ሀሳባችሁን ስጡ። ካሌብ ቀዝቃዣ ነገር ነው። ትክክለኛ ሰው አይደለም። ሊረጋጋ አልቻለም። በቃ እየሆነ ያለው ነገር ምንድነው ብሎ ሊያስተውል አልቻለም። እና በዚህ ክፍል ላይ እኔ በጣም የታዘብኩበት ክፍል ነው። ካሌብን ማለት ነው። ግን በጣም የማደንቃቸው ካሌብና የካሌብ አባትና ትሁትን እጅግ በጣም ነው የማደንቃቸው። ቢሆንም ግን ትሁት ትንሽ ቢቀራትም ጎበዝ ነች፣ በጣም የተሻለች ነች። ግን እቺ ቲና የምትባለው በቃ ሰይጣን ነች። በቃ ሰው አይደለችም። እኔ በበኩሌ በጣም ነው የጠላዋት። ማለት በቃ መሽገር ነው የሆነችው። በቃ ይህንን ቤተሰብ ልትፈታ አልቻለችም። እና እኔ ምን አይነት ሰው ነች እንደሆነች በቃ እኔ ግራ ነው የገባኝ። እስኪ እናንተም እንደኔ አይነት ሀሳብ ያላችሁ እስኪ ሀሳባችሁን አሳውቅልኝ በኮሜንት ሴክሽን። እስካሁን ድረስ ይሄንን ቻናል ሳብስክራይብ ያላደረጋችሁ ሳብስክራይብ ያደረጋችሁ በጣም አሪፍ አዝናኝ ድራማዎችን ለእናንተ ስለማቀርብላችሁ ይህን ቻናል ሳብስክራይብ በማድረግ ሀሳባችሁን የሰጣችሁ ምናምን ቤተሰባዊነታችሁን እንድታሳውቁልኝ እፈልጋለሁ። እና ምንድነው በስተመጨረሻ የተደረገው? ምንድነው ካሌብም ከታገተበት ተፈታ። ለሱ ጥሩ ነገር አስቦ ሳይሆን ካሌብ ዋጋ የሌለው ሰው እርካሽ ነው ብሎ ጭራሽ ሳቀበት ማለት ነው። ተመስገን በቃ ኢዳ ውስጥ እንደገባ ነው የቆጠረውና
አንተን ማንም አይፈልግም ብሎ ጭራሽ በካሌብ አባት ላይ አንተ እዛ ቤት ምንም ዋጋ የሌለህን ሰው ነው እኔ ያገትኩት ብሎ ጭራሽ ተመስገን ከተመስገን ጋር ያለው ከካሌብ ጋር ያለውን ጨዋታ ካሌብ እንዳቆመ ይታወሳል። በዚህ ክፍል ላይ በጣም የተረዳነው ነገር ምንድነው? የአእምሮ ጨዋታ የካሌብ አባት ተጫውቶበታል። ሲቀጥል ደግሞ ምንድነው ተመስገን የመጨረሻ ስቴፕ እንደደረሰ ነው የሚገባኝ። የመጨረሻ ስቴፕ በቃ ትሁትም ተስፋ እያስቆረጠችው ነው። ምንድነው ያለችው? አንተ ከክፍለ ሀገር ይዘህ ያመጣውን ብር አልጨረስክም ወይ አትገባም እንደ ወደ ሀገር ቤት ምናምን ብላ ጭራሽ ሙድ እያዘችበት ነው። እና እኔ በጣም ነው በቃ የሳቅሁት ይህን ክፍል በቃ በሳቅ ነው የጨረስኩት። ይህን ድራማ እስከ መጨረሻው ድረስ ዛሬ በሳቅ ነው ጨረስኩት። እና በጣም አሪፍ ዘዴ ያመጡ ነው ያሉት። በጣም ደስ የሚል ዘዴ እነ ካሌብ እና የካሌብ አባትና ትሁት የሰለጠኑት ስልጣኔ በቃ እኔ በጣም ነው የተመቸኝ። በቃ እንደዚህ ነው በዚህ በ21ኛው ሴንቸሪ ጉልበት ምናምን አያስፈልግም ምንም በቃ እንደዚህ የአእምሮ ጨዋታ መጫወት ነው። እና የአእምሮ ጨዋታ ተጫውቶ ተመስገንን ተስፋ እያስቆረጡ ነው። እኔ እንደኔ 85% ተስፋ እያስቆረጡ እየተገኙ ያሉ ይመስለኛል። እናም ይቺ ቲና የምትባለው መዥገር ነች። በቃ አሁን እጃቸው ውስጥ ያልገባችው ሌላ መንገድ እያመጣች ምናምን በህይወታቸውን የምታበላሸው ከዛ ቤት አልፈታ ያለችው ቲና ነች። የቲናም ቢሆን መጨረሻ እየደረሰላት ነው የሚገኘው። እና ምንድነው ተግባሯ አሁን በጣም ከባድ በሷ ቤት ከፍተኛ ምስጢር ይዛ ምናምን ነገር በቃ ይህን ቤት በድጋሚ ልታፈርሰው ነው። በቀጣይ ክፍል ምን እንደሚፈጠር በጣም ለማየት እኔ በራሴ ጓጉቻለሁ። በጣም ወሳኝ ደረጃ የደረሰ ነው ይሄ ትሁት ተከታታይ ድራማ ማለት ነው። እና ምንድነው ትሁት ለዘመናት ለተመስገንም ሆነ ለነ ካሌብ ቤተሰብ በሙሉ ደብቃ ሸፍና ያቆየችውን ምስጢር ነክታለች። እና ይህንን ምስጢር ደግሞ ተመስገን አያውቅም። ተመስገን ትሁት ከተመስገን ልጅ እንደወለደች አያውቅም ተመስገን ማለት ነው። እስካሁን ድረስ ምንም አያውቅም። እና ምንድነው በሰዓቱ ጠልፎ ነበር ትሁትን ያገባው ማለት ነው። እና የተወሰነ ሰዓት በትዳር ቆይተዋል። እና በዛ መሃል ጽንስ ተሸክማ ነበር ወደ ቤታቸው የተመለሰችው ማለት ነው ትሁት። እና ምንድነው የተፈጠረው? እቺ ትሁት በሰዓቱ ጽንስ ይዛ ቤታቸው እንደወለደች ምናምን ነገር ተመስገን አላወቀም ማለት ነው። እና ይሄን ምስጢር ልትነግረው እያሰበች ነው ትሁት ነው። ቲና በጣም አስፈራርታ ከዛ ቤት እነሱ ቢያባርራትም ምንም ቢሏትም አሁን ሙሉ በሙሉ በትሁት እጅ እንዳለች ምናምን የተገናዘበች ነው። ምንድነው የሚያባርራት ምናምን ትሁት ነች የምታባርራት። እና ከዛ ቤት ስትመጣ ሁሌ ካሌብ አንደኛ ነገር ለሷ መንታ ሀሳብ ነው ያለው፣ መንታ ልብ ነው ያለው። እና ሊያባርራት አልቻለም። እና ትሁት ነች ፌስታሉን ምናምን ነገር ብጣሽ ፌስታልሽን ይዘሽ አይደለ እንደመጣሽው ፌስታልሽን ይዘሽ ትመለሻታለሽ ምናምን እያለች ትሁት ነች ተስፋ የምታስቆርጣትና ትሁትን ልትበቀል ነው የምትፈልገው ማለት ነው ቲና ማለት ነው። እና ይሄን ምስጢር የመጨረሻ ስቴፕ ነው። አሁን የመጨረሻ ደረጃ ላይ ደርሷል። ይሄን ምስጢር ልትነግር ሂዳ ነገረችው ማለት ነው። ለተመስገን ነገረችው። እና ተመስገን ደንግጦ ምንድነው የምትይው እያለ ይሄ ክፍል አልቋል። እና በሚቀጥለው ክፍል እስኪ ተመስገን ምን አይነት እርምጃ እንደሚወስድ በትሁት ልጅ ላይ የትሁት ልጅን ሊወስዳት ነው ሊነጥቃት ነው ወይስ እስካሁን ድረስ የት እንዳለች አባቴ ልጄ ብሎ ያልጠራትን ልጅ ምንድነው ሊያረጋት ያለው? ትሁትን ደግሞ ምንድነው ሊያረጋት ያለው የሚለው ነገር በሚቀጥለው ክፍል የምናየው ይሆናል። በጣም በጉጉት እየተጠባበቅኩ ነኝ። ውድ ቤተሰቦች እስካሁን ድረስ ሳብስክራይብ ያላደረጋችሁ ይሄን ቻናል ሳብስክራይብ ያደረጋችሁ እስኪ ፍቅራችሁን ግለጹልኝ። ሳብስክራይብ ያደርጋችሁ ላይክ፣ ሼር፣ ፎሎ በማድረግ ይሄን ቻናልን አሳድገን አሪፍ ድራማዎችን እያየን አብረን የምንዝናና የምንደሰት የምንጨዋወት ይሆናል። እና ውድ ቤተሰቦች ሰላማችሁ ይብዛላችሁ፣ ቸር ያገናኘን። በሚቀጥለው ክፍል እኔ ለእናንተ አሪፍ ነገር ይዤ ለማምጣት ከፍተኛ ርብርብ እያረኩ ስለሆነ ቸር ይቆይልን። ደህና ሁኑ ባይ